እግርሽን እንዳታንቀሳቅሽ ተግባባን? ይቅርታ ፍቅረኛ አለኝ። ሶፍት አቀብኝ እስኪ የዘራኸውን ነው የምታስደው። ምን ይባላል? አማላዩ ማን ነው? ታዲያስ ውድ የዜማ ሀበሻ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ያዝናናል ይመጥናል ብዬ ያሰብኳቸውን ምርጥ ቪዲዮዎች ይዤላችሁ መጥቻለሁ። አብረን እንስቃለን፣ ፈታ እንላለን። ሀሳብ አስተያየት ካለን ኮሜንት ላይ መጻፍ ይቻላል። ዛሬም በ2018 ተመልሰን ተገናኝተናል። እኛ ጋር በጣም አሪፍ ባል ነበር፣ እግዚአብሔር ይመስገን። እናንተ ጋርም አሪፍ እንደሆነ እገምታለሁ። 2018 የሰላም የፍቅር የአንድነት ያድርግልን፣ የመተሳሰብ ሀገራችንን መድኃኒዓለም ይባርክልን። አሜን። ወደ ቪዲዮ ወይኔ ሌላ እንደምን በወጣሽ በእናትሽ። አሁን ዝናቡን አይተሽዋል? በዚህ ዝናብ አንድ ጠብ ብሎ አንሸራቶሽ ብትወርቂስ? ይሄ ራስሽ ላይ ቢወርቅብሽስ? እሺ ደስ ይለኛል። ወይኔ እኔ ልገዝሽ ከብዶኝ ነበር። ማነው ስምሽ? እዚህ ሰፈር ነሽ እንዴ? አዎ ሰፈር። ወይኔ በእናትሽ ኧረ እኔ ይዤዋለሁ። በጣም ነው ማለት በቃ ደርሻለሁ። በጣም ነው የሚያምርሽ። በጣም አመሰግናለሁ። ስልክ ካላስቸገርኩ ልጄ ናት ተዋወቃት። ማን ነው ያለችው? አዎ ሶስተኛ ልጄ ናት። ሶስተኛ ልጅ? አዎ ሶስተኛ ልጄ ናት። ወይኔ በጣም ደስ ይላል። እሺ ማዘርዬ በጣም ነው የማመሰግንሽ። ውሻኖት ግን እሺ እንደዛ አይደረግም። ይተቀውብኛል። ከዛ ድረስ ስንት ብር ነበር ብቀና ሰላም እሱ አንቺን ነበር የፈለገው። ግን ችግር አለ። ሌላም አለኝ። ፀጉሩ በጣም ከመከረሩ የተነሳ ማለት ነው አይደለም በኮንዲሽነር በፔስትራ ያለሰለሰነ ሌላ ብሮታ ሌላ ማለት በጣም አጭር ከመሆኑ የተነሳ ማለት ነው የሰፈር ስሙ ደከ ደከ እኔ ልግባ ተራይ ልግባ። ውጭ ወጥ የመሽመነሽ ነው። ይህን እንደ ፖሊስ ያስቀናል እኮ። ሴት እንድትናገራለች እንዴት ትናገራታለች? ሴት አይደለች እንዴ? እሷ ሮስት አይደል እንዴ? ገማር ያማን የሷ ጊዜ መቼ እንትና ምንድን ነው ያለቀሽ? በእናትህ ዝም በል ሲያስጠላ። ምን ነው የሚያስለቅሳት? አንተ የሚነገርና የማይነገር ነገር አታውቅም እንዴ? ጨዋታ እንዴ እዚህ ጋር እኔ ስንት ነገር ተናገረኝ። አላለቀሰችም የኔ እናት። እሷ ስትናገርስ በበቃ ይመችሽ። ወሬ ነገር አሁን ግሮሰሪ ነኝ። በቃ ትናንትና አይደል በአዲስ አመት አዲስ እኔ አልጠጣም አልሰክርም ብለህ ቃል ገባሁ። አልሰማኝም እኮ ከዛ ማለት እንደ አዲስ እኮ ቃል ገባሁ ለራሴ። ምን ብለህ? ይኸውልህ ናሁም ይሄ ራስ ወዳድነት ማብቃት አለበት። አንተ ግሮሰሪ ቤት እየሄድክ ካልጠጣ ይሄ ግሮሰሪ ባለቤት እኮ ልጆች አሉት፣ ቤተሰብ ያስተዳድራል። በምን ያስተዳድራቸዋል? ስለዚህ እኔ እየሄድኩ መጠጣት አለብኝ። ይሄ ራስ ወዳድነት ማብቃት አለበት። አዲስ አመት አዲስ እኔ ሳይሆን የድሮ ነው። ሄጃ እንደቀድቀው ላለመቶ በግሮሰሪ ሰው እያሳቡ ማችክ ምንድን ሌባ ነህ? ምን ነው መቼስ እንደ ሴት ጮኸ አድኑኝ አትልማ እኮ እኔ ነኝ አንተን ፈሪቼ እንደ ሴት የምጮኸው። ጀግና እንዳንተ አይነት ጀግና ሰው ይመቸኛል። ናሁን ግጠምን። ምን ነው ፈራኸኝ እንዴ? አረ ያሳለው ንውልኝ ፈራኝ አላለም። ራስ ነው የፈራኝ። አንተ ሌባ ካልፈራ ታዲያ ለምን ትጮኻለህ? በጭራሽ አልፈራም። አንተ ሌባ ከዚህ በኋላ ብጮህ ግን ዘርፌ ብቻ አልተውክ። ምን ጭራሽ ትዝታለህ? እንደውም ምጮሃለሁ ብዬ ነው ምጮ። ትዝታ አናደድከኝ። እንደውም ስለዛ አትክብኝ ነው ምጮ። ዛሬ ሰው የት ሄዶ ነው? እኔ ጌታ ይኸውልሽ እንዳትንቀሳቀሽ። ለምን የቆምሽው ቦምብ ላይ? ስለዚህ ቀስ ብዬ እግርሽ ስር ገብቼ ቦምቡን እስከማከሽፈው ድረስ እግርሽን እንዳትንቀሳቀሽ አደራሽ። ገብቶሻል አልኩሽ አይደል? እግርሽን እንዳትንቀሳቀሽ ተግባባን? ይቅርታ ፍቅረኛ አለኝ። እንዴት አስበው ነው? ምንም ማድረግ አይቻልም። እሱ ፍቅረኛ አለኝ። የኔ ፍቅር አጉርሰኝ
few moments later. የኔ ፍቅር ሶፍት አቀብኝ እስኪ። የዘራኸውን ነው የምታስደው። ምን ይባላል? ሄሎ እንዳታስፎግር የኢሉሚናቲ አባል እንመዘግባለን ብለን ማለት ነው። በቃ እኛ ኢሉሚናቲ ነን ብለን ሰው እየመዘገብን ብር እንቸበችባለን። ብቀበል ሀብት ነው የምንሆነው። አደራ እንዳታስፎግር። ኧረ አላስፎግርም። እኔ እኮ አላስፎግርም ነው የምልህ። የኢሉሚናቲ አባል ትመዘገብ ነው ይቻላል። እኛ እንመዘግባለን። ሰላም ሳላችሁ ገባ ሰላም ነው። ክብር ይስፋ ለመድኃኒዓለም። ምን ይሰማል? ወይኔ አይ መቼካሙ እግዚአብሔር ለመድኃኒዓለም ክብር ይስፋ። ከሀገራችን ያጥፋልን። ይሄን ሰዓቱ ገና ነው፣ ግን ዛሬ በጣም ነው እንቅልፍ የመጣው። ከሁለት አንዳችሁ እንቅልፍ የመጣ አብሮ የምተኛ ሳለ ኤቭን እንቅልፍ አልመጣም። እኔ በስመ አብ እኔ ነቃ በተፈጥሮ የራሱ ነቃ እንቅልፍ በስቅት ሳለ እንቅልፍ እርግጠኛ ነኝ። ኧረ እኔ እንቅልፍ አልመጣም። ያቴ አይኔ ፈጦ 5 ነው ቡና የጠጣሁት። እና ምን ሆነ ነው? ተጫጭሮኛል እባክህ ማርያምን እንቅልፍ መጥቷል። 6 ሰዓት ላይ ዋው እንዴ በቃ አንተኛ በስመ አብ 6 ሰዓት ላይ እንቅልፍ መጥቶ ነው። አንተ አሁን ወንድ ነህ። 6 ሰዓት ላይ ሰው እንቅልፍ ይመጣ ፈሳ የኔ ምስኪን ሮንግ አንሰርስ ኦንሊ ወይም የተሳሳተ መልስ የሚለውን ጨዋታ እኛ ልንጫወተው ነው። ጨዋታው ምንድነው? ጥያቄ ጠይቃለሁ እኔ፣ እነሱ የተሳሳተ መልስ ብቻ ነው መመለስ የሚችሉት። ትክክል ከመለሳችሁ ትመታላችሁ። ከኛ ጀሞ ውስጥ ቆንጆና አማላዩ ማን ነው? ፍላጎት። ሳምንት ሆነ ዕቃ ከሸጥክ። እውነት ማን ነገሩት? ሳምንቱን ይስራ ከሰራው ሳምንት ሻሙላጫ እዚህ ጋር የተቀበረ መተት እዚህ ውስጥ ሻዋ የደንቡን አምጣ የደንቡን ምንድን ነው ይሄ ጫማ? ብር እኮ ነው ያልኩህ። ሻው እኮ ብር ነው ያለው። እዚህ ውስጥ ያለውን አውቀህ ነው እዚህ ውስጥ ያለውን የማታውቀው? እንዲህ መጣችሁ? የለም ማንም አይሰማችሁ። እስካሁን የነበረን ቆይታ ይህንን ይመስላል። ቪዲዮቹን እንደወደዳችሁት እርግጠኛ ነኝ። ቀጣይም በባብዱ ቪዲዮች እስከምንገናኝ ቸር ይግጠመን። ፈታ ዘና እንዲሉ ለምትፈልጉ ለጓደኛ ለቤተሰብ መላክ እንዳይረሳ። ቸር ይግጠመን። ባይ